ወንድ ልጅ በማህበራዊ ሚዲያ አግኝቶሽ የማፍቀር ተፈጥሯዊ ባህሪ የለውም። ነገር ግን ከእውነተኛ ፍቅር ጋር የሚመሳሰል ስሜት ሊያሳይሽ ይችላል። አብዛኞቹ ሴቶች የሚሸወዱት በዚህ ነው። ይህም በእንግሊዝኛ ኢንፋቱዌሽን ይባላል። ይህን ኢንፋቱዌሽን የሚለውን ቃል የአማርኛ ትርጉም የፍቅር ስሜት ብሎ ስለሚገልጸው ላቭ የሚባለውን እውነተኛ ፍቅርና ኢንፋቱዌሽን የሚባለውን በልዩነት ለማስረዳት ይህን የእንግሊዝኛውን ቃል እጠቀማለሁ። ምክንያቱም ኢንፋቱዌሽን ማለት ምን ማለት እንደሆነ በእንግሊዝኛ ዲፋይን ሲያደርግ ፋንታሲ ኤንድ ስትሮንግ ዲዛይር ዲፍረንት ፍሮም ማቹር ኤንድ ሪል ላቭ ይለዋል። ለዚህም ነው ሴቶች የሚሸወዱት። ምክንያቱም ወንዶች የሚያሳዩት ኢንፋቱዌሽን በእውነተኛ ፍቅር ውስጥ የሚንጸባረቅ ስሜት ስለሚያሳዩ ብዙ ጊዜ ሴቶች ይህን ከእውነተኛ ፍቅር ለመለየት ይቸገራሉ። ሴቶች በተፈጥሯቸው ስሜታዊ ፍጥረት ከመሆናቸው አንጻር ከተቃራኒ ጾታ የሚደርሷቸው መልእክቶች አነሰን በዛም ስሜታቸው ላይ ተጽዕኖ የመፍጠር አቅም አለው። እንዲህ ሲባል ወንዶች ስሜታዊ ፍጥረት አይደሉም ማለት ባይሆንም ወንዶች ከስሜት ይልቅ አእምሯቸውን ወደ ማንበብ የሚያደሉ ፍጥረት ናቸው። ስለዚህ ወንድ ልጅ ተመስጦ በማህበራዊ ሚዲያ አግኝቶሽ በቻት ሲያወራሽ ያ ወሬው አንቺ ስሜት ውስጥ የሚፈጥረው ስሜት እሱ ውስጥ ያ ስሜት የለውም። ለሱ ጃስት አንቺ ለሱ ያለሽን ስሜት ምን እንደሆነ ለማወቅ እንደ መረጃ ልውውጥ ነው የሚመለከተው። የተቃራኒ ጾታ ሪሌሽንሺፕ ሳይኮሎጂ የሚያረጋግጠው ይህን እውነታ ነው። ፊሜልስ አር ኦፍን አትራክትድ ቱ ዲፕ ቻቲንግ ይልና ተጽዕኖውን ሲያብራራ ኢት ሜክስ ኢሞሽናል ኮኔክሽን እንደ ፖቴንሻል ፎር ኤ ስትሮንግ ቦንድ ይለናል። በቻት የተጻጻፉ ማውራት የሴት ልጅን ስሜት የመፈታተንና የመቆጣጠር ኃይል አለው። ይህም እንዴት ሊሆን እንደሚችል ከአንጎል ኬሚስትሪ አንጻር ስንመለከት በኢንፋቱዌሽን የሴቶች ዶፓሚን ስለሚጨምር የስሜት ስካር ውስጥ እንዲገቡ ያስገድዳቸዋል። ከዚህ በተቃራኒ በወንዶች ላይ ያለውን ተጽዕኖ ሲያብራራ while men often use chat talk for information to know her emotional status and to test women acceptance ይልና በተጨማሪም to maintain independence ይላል። እሱን የሚያረካው አንቺ ለሱ ያለሽን ስሜታዊ ደረጃሽን ማጦዝና በዚሁ አጋጣሚ ከአንቺ ጋር በቻት በሚያሳልፈው ሰዓት ብቸኝነቱን ዘና ባለ መንፈስ ለማሳለፍ የሚጠቀምበት መሳሪያው ነው እንጂ በፍጹም የፍቅር ስሜት አይሰማውም። ይልቅ ሊሰማው የሚችለው የወሲብ ስሜት ነው። የወሲብ ስሜትና የፍቅር ስሜት ደግሞ ለየቅል ናቸው። ለወንድ ልጅ የወሲብ ስሜት መነቃቃትም ሆነ ከአንቺ ጋር ወሲብ መፈጸሙ አንቺን ስለማፍቀሩ ማረጋገጫ ሊሆን አይችልም። እንዲያውም አንዳንድ ወንዶች ወሲብን ልክ ስርባቸው ምግብ እንደመብላት የሚቆጥሩም አሉ። ለዚህም ነው አንዳንድ ባለትዳር ወንዶች ቺት አድርገው ለሚስታቸው ያላቸው ፍቅርና አክብሮት ግን አይቀንስም። ነገር ግን በተቃራኒው ሴቷ ቺት ብታደርግ ለባሏ ያላት ፍቅር ከመቀነሱም ባሻገር ትዳሯ አደጋ ውስጥ ሊገባ ይችላል። እንዲህ ሲባል የወንዶች ቺት ማድረግ ተቀባይነት ያለው የሴቶች ቺት ማድረግ ተቀባይነት የሌለው ማለት ሳይሆን የሁለቱም ጾታ ቺት ማድረግ የሚወገዝ ቢሆንም ይህን ሀሳብ ያቀረብኩላችሁ መሬት ላይ ያለውን እውነታ ለመጠቆም ያህል ነው። ወደ ዋናው ርዕሰ ጉዳያችን ስንመለስ ሪሌሽንሺፕ ውስጥ የገባሽው በማህበራዊ ሚዲያ ታውቀሽ ከሆነና እስካሁን በአካል አግኝተሽ የማታውቂ ከሆነ ፍቅርሽን በማስተዋል ማጤን ብልህነት ነው። ወንድ ልጅን ፍቅር የሚይዘውና እውነተኛ የፍቅር ስሜት የሚሰማው በአካል ቅርርብና እይታ ነው። ታዲያ ማየት እስከሆነ ድረስ በቪዲዮ ኮል መታየትም ያው አይደል እንደ ምን ልዩነት አለው የሚል ጥያቄ ሊነሳ ይችላል። ለዚህ ጥያቄ የተቃራኒ ጾታ ሳይኮሎጂ ከሚሰጠን አስደናቂ ምላሾች መካከል አንደኛው ከባዮፊልድ ጋር የተያያዘ ነው። ባዮፊልድ የሚለው ጽንሰ ሀሳብ የሚገልጸው ሕያዋን የሆኑ ነገሮች፣ ሰዎች፣ እንስሳትና በአጠቃላይ በዙሪያችን የሚገኙ ነገሮች የኃይል ግንኙነትና ትስስርን በጥልቀት የሚያጠና ነው። በዚህ ጥናት መሰረት ሁለት ሰዎች በአካል ግንኙነት ሲተያዩ የሰውነት ኤሌክትሮማግኔት፣ የልብ ኤሌክትሮካርዲዮግራም እና የአንጎል ኤሌክትሮኢንሳፍሎግራም እርስ በርስ በመገናኘትና በመናበብ እውነተኛ ተፈጥሯዊ ስሜት ላይ ትክክለኛና ጉልህ ተጽዕኖ የመፍጠር አቅም አለው። በማህበራዊ ሚዲያ የስክሪን ግንኙነት ግን እነዚህ ከላይ የጠቀስኩላችሁ ተፈጥሯችን ውስጥ ያሉ ኃይሎች እርስ በርስ ስለማይገናኙ የአገልግሎት መስጫ ሳጥናቸው ዝግ ስለሚሆን ለእኛ መስጠት ያለባቸውን እውነተኛ መረጃ ስለማይሰጡን ስሜቶቻችን እውነት የሚመስሉ ነገር ግን ወደ ተሳሳተ አቅጣጫ የሚመሩን ይሆናሉ ማለት ነው። ለዚህም ነው ይህን በስክሪን የሚደረገውን ግንኙነት ሪዲዩስድ ዳይሜንሽን ተብሎ የሚገለጸው። ይህን ጉዳይ በተመለከተና ኢንፋቱዌሽን ወደ ፍቅር እንዲሸጋገር ከፈለግን ምን ማድረግ እንዳለብን በቀጣዩ ጊዜ ይዤላችሁ እስክመለስ በቸር ቆዩልኝ። የኢዮናዳብ ሚዲያ ዩቲዩብ ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ኢዮናዳብ ነኝ። ቻው።